አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና ተከበራችሁ የኢብኑ ሸሪፍ ቻናል ቤተሰቦች እንደምን አላችሁ? ከኔ አልሐምዱሊላህ። እነሆ ዛሬ ደግሞ በአዲስ ቪዲዮ ቀርብ ያለሁኝ። ላይክ ሼር፣ ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ እንድትሆኑ ስንል በአክብሮት እጠይቃለሁኝ። ከወትሮ ደግሞ ለየት ያሉ ቪዲዮዎች በምንለቅበት ሰዓት እንዲደርሳችሁ የደውል ምልክቷን መጫናችሁን እንዳዘነጉ። ይህ የምታዩት የአንድ እህታችን ትዕዛዝ ነው። ወደ ጅማ ወደ አጋሮ የሚላክ ነው። በአጠቃላይ የዚች እህታችን ትዕዛዝ ወደ 40 ሺህ ብር ነው። 10 ትራስ ልብስ እንዲሁም 4 የፍራሽ ልብስ እንዲሁም ደግሞ ለየት ያሉ የ12.5 እና የውጭ ብርድ ልብስ አብሮት አለ። አበባ ምንጣፍ አለ። የቤቢ ልብስ አለ። እንዲሁም ደግሞ ሱፍራና ከፋይ ማችንግ ለፍሬንች ዶር የተዘጋጀ መጋረጃ አለው። ይህ የምታዩት ትዕዛዝ ያው የትራስ ልብሱ 450 ብር ሂሳብ ሲሆን የቤቢ ልብስ አለው 350 ሂሳብ፣ እንዲሁም ደግሞ ሱፍራ አለው፣ የፍራሽ ልብስ አለው። ሁሉም ነገር ማች ተደርጎ ነው የተዘጋጀላት። ምንጣፍም አለው። በጣም ትልቁ 4x2 የሚባለው ኦሪጂናሉ ቱርክ ምንጣፍ አለ። ያው ከሞኬት የማይተናነስ አበባ ምንጣፍ። ሁሉም ነገር ማች አድርጋ ቤቷን በሚያስውብላት ሁኔታ እኛም ደግሞ ጥንካሬውን በጠበቀ ሁኔታ ሁሌም እንትን እንዳይል ጋራንቱን በጠበቀ ሁኔታ ነው ያዘጋጀንላት። ይህም ከኋላ ያለው ኪሱ አሁን በጣም ጠንካራ የሆነ የዩኒፎርም ልብስ ነው። መቼም የተማራችሁ ታውቁታላችሁ ዩኒፎርም ምን ያክል ጠንካራ እንደሆነ። በጣም ማሻአላ የሆነ ቤቷን የሚያስውብላትን ከለር ዲዛይን መርጣ ነው የሰራንላት። ይህ የምታዩት ወደ አጋሮ የሚላክ ነው። እህታችንም ያው ባዘዝሽን መሰረት ይሄው ትዕዛዝሽን ጨራርሰናል፣ ፏ አድርገን ሰርተንልሻል። ኢንሻአላህ ደግሞ ከዚህ በበለጠ ደግሞ ቤትሽ ተፈርሾ የሚያምር ይሆናል ብዬ ተስፋ አለኝ። ቤትሽን ያስውብልሻል ብዬ አስባለሁኝ። በጣም ፏ ያለ የሚያምር ነው። ገራሚ የሆነ የራሱ ቤቢ፣ እነዚህ ቤቢዎቹ ናቸው። ማች አድርገን ከትራስ ልብሷ ጋር አንድ አይነት ነው የሰራላት። ጠቆር ያለ ሲልቨር ነው የመረጠችው እህታችን እና 6 ቤቢ ያለው እንዲሁም ደግሞ 10 ትራስ 3 የፍራሽ ያለው እና ደግሞ ብርድ ልብሶች ባለ 12 ኪሎ እና ባለ 12 ኪሎ እና ደግሞ ለየት ያለ አንድ እህታችን በአጋጣሚ ያመጣችው ከውጭ የመጣ ብርድ ልብስ ነበረ። እሱም አለ። በጣም ትልቅ እና በጣም ደብል ነው። አሁን እኛ ጋር ያሉ ብርድ ልብሶች ቀለል ያሉ ናቸው። አበባ ምንጣፉ ደግሞ ይሄን ይመስላል። 4x2 ነው። በጣም ትልቅ የሚባለው ነው። የመጨረሻ በአበባ ምንጣፍ ትልቅ ሳይዝ የሚባለው ይሄ ነው። በአጠቃላይ ሁሉም ሆኖ አበባ ምንጣፉም ብርድ ልብሱም እና ደግሞ መስገጆችም አላት፣ 2 መስገጆች። በአጠቃላይ ወደ 40 ሺህ ብር ነው የፈጀው የእህታችን ትዕዛዝ። በዛ አጋጣሚ ትዕዛዝሽ ይኸው ያዘሽኝ ይህን ይመስላል። ፎ አድርገን አዘጋጅተነዋል። እንደነገርኳችሁ ወደ ጅማ ወደ አጋሮ የሚላክ ትዕዛዝ ነው። ኢንሻአላህ በቅርቡ ቤተሰቦቿ ጋር ይደርሳል። እሷ ያለችው ጆርዳን ነው ያለችው። እዛ ሆና ወደ አጋሮ እንዲላክላን ያዘዘችን። ሱፍራዋ የቡናዋ ስፍራችን ትመስላለች። ብርድ ልብሶቹ ደግሞ እነዚህ ናቸው። ይሄ አሁን ያነሳሁት ከውጭ የመጣ ያልኳችሁ ነው። ከውጭ በበርሚል የመጣ ነው። የእህታችን ትዕዛዝ ነው። እንደ አጋጣሚ መጥቶ በዙ አጋጣሚ ችኛዋ እህታችን ስታዘል ለሷ አሳሳያት። ያወዳው በጣም ተመችቷት፣ በጣም ኳሊቲ የሆነ ውጭ ያሉትን ብርድ ልብሶች መቼም ታውቋቸዋላችሁ። በጣም ወፍራም የሆኑ ናቸው። ኢንሻአላህ ፈትቼ ያሳያችኋለሁ በዛ አጋጣሚ። እቺ ሱፍራዋ ናት፣ የቡና የረከቦት ሱፍራዋ ናት። በዛው ማች ተደርጋ የተዘጋጀች ናት። በራሱ ልብስ እርጥበት አይገባበትም፣ ምን አይለበትም። ፕላስቲክ ነው፣ ታሽጓል። እና መጋረጃው ደግሞ ይሄ ነው። ከፋይ ማቺንግ ነው። ለፍሬንች ዶር ለ3 ሜትር ፍሬንች ዶር ነው። ያው ለመስቀል ስላልተመቸኝ ነው። ይህንኛው መጋረጃ ስላለ ሰቃቅዬ ለማሳየት ስላልተመቸኝ ነው። 5x4 የተዘጋጀ ነው። ያው ቁመቱ የታወቀ ነው። የፋብሪካ 3 ሜትር ነው ቁመቱ። ስፋቱ ለ3 ሜትር ፍሬንች ዶር፣ ከኋላ ያለው 5 ሜትር፣ ከኋላ ያለው 4 ሜትር፣ ከፊት ያለው 5 ሜትር ተደርጎ የተዘጋጀ ነው። ብርድ ልብሱ ደግሞ ይሄን ይመስላል። መጀመሪያ ያነሳሁት 12 ኪሎ የሚባለው ነው፣ በሲንግሉ ነው። ይሄንኛው ደግሞ ከውጭ መጣው ያልኳችሁ ብርድ ልብስ ነው። በጣም ጠንካራና ወፍራም የሆነ ነው። በጣም ማሻአላህ ነው። አሪፍ የሆነ ብርድ ልብስ ነው። የእህታችን ትዕዛዝ እነሆ ሁሉም ሆኖ ይሄ ብርድ ልብስ መጋረጃ
ለየት ያሉ ደግሞ ሱፍራ ፍራሾች ያው እንዳሳየኋችሁ ነው። ይሄን ይመስላል እና 2 መስገጃ አለው። በአጠቃላይ ወደ 43 ሺህ ብር ነው የፈጀው። እህታችን በዛ አጋጣሚ ትእዛዝሽ ይሄን ይመስላል። በሚያምር ሁኔታ አጠናቀን ኢንሻአላህ በቅርቡ ለቤተሰቦች እናስረክባለን እህታችን እና ይሄን ፏ ያለ ትራስ ልብስ ማዘዝ ለምትፈልጉ ከስተመሮች፣ ለየት ያሉ መጅሊሶች ማዘዝ ለምትፈልጉ ከስተመሮች በ0915630754 ላይ ቀጥታን በመደወል ሆነ በኢሞም በዋትስአፕም በቴሌግራም ታገኙናላችሁ። ይህ የምታዩት ትራስ ልብስ አሁን ላይ አዲስ ነገር ከሚባሉ ናቸው እና ለየት ያሉ ዲዛይን ከለር አላቸው። መርጣችሁ አማርጣችሁ ማዘዝ ትችላላችሁ። እስከ ቪዲዮ ፍጻሜ ድረስ ስለተከታተላችሁ በጣም ከልብ አመሰግናለሁ። ኔክስት በሌላ ቪዲዮ እስከምንገናኝ ቸር ሰንብቱልኝ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።